ሰላም ውድ የዩቲዩብ ቤተሰቦቼ፣ በዛሬ ቪዲዮ የምንመለከተው ከብሎክ ውስጥ ወደ ባይናንስ እንዴት አድርገን ዊዝድሮዋል እንደምናደርግና እንዲሁም ደግሞ አንዳንድ የተለያዩ መረጃዎችን የምሰጣችሁ ይሆናል ማለት ነው። ስለ አፕሊኬሽኑ አሰራር ከዚህ በፊት የሰራሁት ቪዲዮ አለ፣ ሙሉ አሰራሩ እሱን ገብታችሁ መመልከት ትችላላችሁ ማለት ነው። አሁን ወደ ዊዝድሮዋል አደራረግ ቤተሰቦች፣ በመጀመሪያ የምናየው ዊዝድሮ እንዴት እንደምናደርግ ነው። በመቀጠል ደግሞ አሰራሩን አሳያችኋለሁ ማለት ነው። ዊዝድሮ ለማድረግ እዚህ ጋር እንደምትመለከቱት ፕሮፋይል አለ። ለምሳሌ እኔ እዚህ ጋር ያረኩት ይሄኛውን አንድ ጊዜ ተነኩታላችሁ። ከዛ ልክ እሱን አንድ ጊዜ ስነኩት እዚህ ጋር አለ ማለት ነው። ማይ ዋሌት ከሚለው ከስር እዚች ጋር አለች። እሷን አንድ ጊዜ ተነኳታላችሁ ማለት ነው። ከዛ አሁን ለእኔ እዚህ ጋር ገና $10 አልሞላም ነው የሚለው። ነገር ግን እኔ ከዚህ በፊት ስለሰራው በዚህኛው አፕሊኬሽንም እየሰራችሁ ካላችሁ መስራት ማውጣት ትችላላችሁ ማለት ነው። ሁለቱም ተመሳሳይ ናቸው። የዚህኛውም አፕሊኬሽን አለ። እኔ እዚህ ጋር ዊዝድሮዋል የሚለውን ነው የምነካው ማለት ነው። ከዛ ያው እዚህ ጋር ልክ እኔ እንደዚህ ስነካው ለእኔ ገና ነህ ነው የሚለው። ነገር ግን እኔ ከዚህ በፊት $10 ሞልቶልኝ እዚህ ጋር ሚት ዋሌት የሚባል ነገር አለ። እሱን ወደ እሱ ነው የላኩት ማለት ነው እኔ። ከዛ ልክ እሱን አንድ ጊዜ ስንተ ዊዝድሮዋል ማድረግ ስፈልጉ እዚህ ጋር ኢሜል በሚለው ትከፍቱለታላችሁ ማለት ነው። እኔ እዚህ ጋር ኢሜል ያስመርጠኛል ማለት ነው። እኔ እዚህ ጋር ኢሜልን እመርጥለታለሁ። ከዛ ኔክስት ለዋለሁ፣ ፓስወርድ ይለኛል። ከዛ ልክ እናንተ እንደዛ ከከፈታችሁለት በኋላ ነው እዚህ ጋር አሁን ካሽ አውት ማለት እችላለሁ። ካሽ አውት ለማለት እዚህ ጋር የሚያስፈልጉ ነገሮች አሉ፣ እነሱን አሟላለሁ ማለት ነው። ከዛ እዚህ ጋር ካሽ አውት የምትላለች እዚህ ጋር እንደምትመለከቱ ካሽ አውት የሚለውን እሱን አንድ ጊዜ እንነካውና ያው እዚህ ጋር በእኛ በዩኤስዲቲ ዊዝድሮዋል እናደርጋለንና ባይንድ የምትታነካለን። እዚህ ጋር ስማችንን እናስተካክላለን ማለት ነው። እዚህ ጋር ከላይ ያለው ሙሉ ስማችንን እናስተካክላለን። ስማችሁን ካስተካከላችሁ በኋላ እዚህ ጋር ዩኤስዲሲ አድሬስ ከባይናንስ ላይ ታመጡና እዚህ ጋር ታስገቡለታላችሁ። እኔ ከባይናንስ ላይ አምጥቼ ላስገባ ማለት ነው። እሺ፣ በመቀጠል ወደ ባይናንስ እንሄድና እቺን ቀስቷን አንድ ጊዜ እንነካታለን ማለት ነው። አድፈንድ የምትለውን ከነካናት በኋላ እዚህ ጋር ዲፖዚት የምትላለች እሷን እንነካታለን። ከዛ የኛ እዚህ ጋር ዩኤስዲቲ ነው የምንፈልገው፣ እሱን አንድ ጊዜ እንነካዋለን ማለት ነው። ከዛ እዚህ ጋር እንደምትመለከቱት ቲአርኤክስ የምትለውን እሷን አንድ ጊዜ እንነካታለን። ከዛ እዚህ ጋር እንደምትመለከቱት እቺን ኮፒ የምትለውን እንነካታለን። ኮፒ ካልን በኋላ ወደ አፕሊኬሽናችን እንመለስና እዚህ ጋር ከስር እሱን እንሞላለታለን ማለት ነው። ስማችሁን ልክ መሆናችሁን ቼክ ማድረግ አለባችሁ ማለት ነው። ለተባለደን ትሉታላችሁ። እዚህ ጋር ኤዲት የሚል አለ። እሱን አንድ ጊዜ ተነኩትና እዚህ ጋር ፓስወርድ ይጠይቃችኋል። መቼም የማረሱት እዚህ አፕሊኬሽን ላይ ሁልጊዜ ዊዝድሮ ስታደርጉ ማለት ነው። እዚህ ጋር አስገባለታለሁ። ከዛ እዚህ ጋር እንደምትመለከቱት አሁንም ደን ብዬ ጽፋለሁ ማለት ነው። አሁንም ባከዳለሁ። ያው እዚህ ጋር እንደዚህ ከላይ እንደምትመለከቱት አሁን ካሽ አውት የሚል መጥቷል ማለት ነው። ካሽ አውት የሚለውን እነካዋለሁ። ከዛ እዚህ ጋር ምን ያክል ለምፈልግ ይላል። ያለኝ $10 ስለሆነ $10 ለዋለሁ። ከዛ ፊ 1.55 ይቆርጥብኛል ማለት ነው። ኦኬ፣ ቼክ አድርገው ማለት ነው። ከዛ እዚህ ጋር ከስር ያለችው አናካታለሁ፣ ኮንፈርም እለዋለሁ ማለት ነው። ከዛ ትንሽ ያስጠብቀኛል ማለት ነው። አሁን ወደ ባይናንስ እስከሚገባ ድረስ እንጠብቃለን ማለት ነው። አሁን ያው ተልኮልናል ማለት ነው። 0 ሆኗል። እዚህ ጋር እንደምትመለከቱት እየተላከ ነው ማለት ነው። 0.1 ፊ ቆርጧል። እዚህ ጋር ደግሞ 8.45 ነው ማለት ነው የሚገባልኝ። እንጠብቀዋለን ትንሽ ባይናንስ ላይ እስከሚገባ ማለት ነው። እሺ ቤተሰቦች፣ ያው እንደምትመለከቱት አሁን ያው እዚህ ጋር ከላይ እንደምትመለከቱት ዊዝድሮዋል ሆኗል ማለት ነው። እዚህ ጋር እንደምትመለከቱት 8.45 ገብቶልሃል ነው የሚለኝ። ባይናንስ ውስጥ እንግባ። ያው አሁን ሪፍሬሽ አደርገዋለሁ ማለት ነው። ያለኝ እዚህ ጋር እንደምትመለከቱት 0.05 ነው። አሁን ሪፍሬሽ እናደርገዋለን ማለት ነው። ይቅርታ ቤተሰቦች፣ ልክ ያው እንደምትመለከቱት ሪፍሬሽ ሳደርገው አሁን ያለኝ 0.50 ነው ማለት ነው። ያው እንደተመለከታችሁ 8.45
50 ከፍሎኛል ማለት ነው። ሁለተኛ ደረጃ ደግሞ የምናደርገው ወደ ቴሌግራማችን እንገባና ያው እዚህ ጋር ከላይ እንደምትመለከቱት ሊባ 1621 ብላችሁ ሰርች ታረጋላችሁ። ከዛ በኋላ ትንሽ እንደዚህ ወደ ላይ ስታረጉ ያው እዚህ ጋር ያለው ነው ማለት ነው አፑ ይሄኛው ነው ማለት ነው። እሱን ትነኩታላችሁ። ልክ እሱን በምትነኩበት ሰዓት ወደ ፕሌይ ስቶር ወይም ደግሞ ወደ አፕ ስቶር ይወስዳችኋል ማለት ነው። ከዛ ለኔ አሁን ቀጥታ ስላወረድኩት ነው። እናንተ ጋር ግን ዳውንሎድ ይላችኋል። ከዛ እናንተ በጎግል ከፈለጋችሁ በጎግል በኢሜይላችሁም ከፈለጋችሁ በኢሜይላችሁ የተመረጠው ግን በጎግል ነው። ከዛ እኔ ጎግል እለዋለሁ ማለት ነው። ከዛ አካውንት ያስመርጣችኋል። ከዛ እናንተም አካውንታችሁን ትመርጡላታላችሁ ማለት ነው። ለኔ ይሄ አዲስ ስላልሆነ ነው። ለእናንተ አዲስ ስትሆኑ እዚህ ጋር ከላይ ፖይንታችሁ ወደ 400,000 ይሆናል ማለት ነው በእኔ ኢንቫይት ስትገቡ። ከዛ እናንተ አሁን እዚህ ጋር ማድረግ ያለባችሁ የራሳችሁንም ሪዋርድ ለማግኘት ወይም ደግሞ ሌሎች ሰዎች ኢንቫይት ስታደርጉ ለምንድነው የማይቆጥርልኝ ካላችሁ እዚህ ጋር ትገባላችሁ። እቺ ፕሮፋይሏን ነገር እሷን አንድ ጊዜ ተነኳታላችሁ። ልክ እሷን አንድ ጊዜ ስነኳት ያው እዚህ ጋር ፕሮፋይል የሚል አለ ከታች እንደምትመለከቱት እዚህ ጋር ፕሮፋይል የሚል አለ። እሱን አንድ ጊዜ ተነኩታላችሁ ማለት ነው። ያው እዚህ ጋር ያለው ከዛ ልክ እሱን አንድ ጊዜ ስነኩት እዚህ ወደ ታች ታረጉና አካውንት የሚል አለ። እዚህ ጋር አካውንት የሚል አለ። እሱን ተነኩትና የእናንተ አካውንታችሁን ሙሉውን ነገር ትሞሉለታላችሁ ማለት ነው። አካውንታችሁን ትሞሉለታላችሁ። ያው እዚህ ጋር እንደምትመለከቱት እኔ እዚህ ጋር ኢሜል ሞልቼለታለሁ። እዚህ ጋር አካውንት ሞልቻለሁ። እዚህ ጋር መሙላት አለባችሁ። ሁሉንም እሱ አድርጎ የሚላችሁ ማድረግ አለባችሁ ማለት ነው። ከዛ እዚህ ጋር ደግሞ ስማችሁን ማስተካከል እዚህ ጋር ፎቶ ማድረግ ግዴታ ነው። እዚህ አፕ ላይ ገብታችሁ ፎቶ ሳታረጉ እንዳሰሩ ኢንቫይትም እንዳታረጉ። እዚህ ጋር ነው እንደምትመለከቱት እዚህ ጋር አይዲያችሁ አለ፣ እዚህ ጋር ኒክኔማችሁ አለ፣ እዚህ ጋር ላንጉዌጅ አለ ማለት ነው። ቋንቋ ምናምን መቀያየር ከፈለጋችሁ እንደዛ ማድረግ ትችላላችሁ። ምክንያቱም የአብዛኛው ሰው ጥያቄ የሆነው ለምሳሌ አሁን እዚህ ጋር ባሳያችሁ አብዛኞቹ ፌል የሚሉት ናቸው የሚበዙት ማለት ነው። ምክንያቱም አሁን ይሄን ስቴፕ ስላልተከተሉ ነው። እና ልክ እናንተ እንደገባችሁ በሶስተኛ ደረጃ ደግሞ ልክ እናንተ ስገቡ እዚህ ጋር ማድረግ ያለባችሁ ጌም መጫወት አለባችሁ። ይሁን እዚህ ጋር አሁን ፖይንቱ ጌም በመጫወት ነው እዚህ ጋር የደረስኩት። ለእናንተ 0 ነው የሚለው እና እዚህ ጋር ለእናንተ ወደ ሳጥን የምትመስል ነገር አለች። እሷን የምትላችሁ መጀመሪያ 4 መደዳ አንድ ጊዜ አፍርሱ ይላል። በመቀጠል 5 ይላችኋል። ከዛ 0.2 ይሰጣችኋል። መጀመሪያ 0. ቀጣይ ደግሞ 0.5 ይሰጣችኋል ማለት ነው። እዚህኛው ጋር ደግሞ ሜሴጅ ነው ማለት ነው። እዚህ ጋር ይሄ ሜሴጅ ነው፣ እሱ ሜሴጅ ነው። እዚህ ጋር ደግሞ ኢንቫይት አደረጋችኋቸው ሰው ነው። ይሄኛው ደግሞ የጌም ቦታው ነው ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ